በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 2። እግዚአብሔር የታሰሩትን ይፈታል። መዝሙር 145 በቅንፍ 146 ቁጥር 7። በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። በማለዳ መያዝ ክፍል 4 የተስፋው ቃል መወለድ። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ቀደም ሲል የነበረው መለያየት ከመቆሙ በላይ የሰው ልጅና እግዚአብሔርን ያለያየው ዲያብሎስ በየትኛውም መንገድ የሚሄድበት ሁኔታ በተስፋው ቃል መወለድ ምክንያት የጥፋት መንገዱ የተዘጋ መሆኑ ለሰው ልጅ የተሰጠው ሥልጣንና የስሙ ኃይል አማኑኤል ያረጋግጥልናል። ይህ ማለት ሰውና እግዚአብሔር አንድ መሆናቸውን የተስፋውን ቃል ኪዳን ወደ ፍጻሜው መምጣቱን አረጋግጦልናልና ነው። ስለዚህ በሰውና በአሳቹ ሰይጣን መካከል ትልቅ የውጊያ ፍልሚያ ይካሄዳል። እግዚአብሔር ለሰው ልጅ ሕይወት፣ የሕይወት ምትክ ተረካቢ፣ አጋዥ፣ ረዳትና የድጋፍ ኃይል እንዲኖረው ለማድረግ የመወለድን ቃል ኪዳን ሰጠ። በነባራዊው ዓለም ላይ ከበረከትና ከእርግማን ኃይሎች ጋር በመፋጠጥ ወደ ብርሃን ወይም ወደ ጨለማ የሚሄድበትን የማስተዋል ምርጫና ውሳኔ የሕልውናውን ኃላፊነት ከአምላክ ተቀበለ። የሰው መወለድ ለጦርነት ነው። ሰው በመወለዱ ሰዎች በሰዎች ጠፍተዋል። ሰው በመወለዱ ደግሞ ሰዎች በሰዎች ድነዋል። ስለዚህ ሰው በጽድቅና በኩነኔ መካከል የሚገኝ የሕይወት ውጊያ ተራራ ወይም የውጊያ ሸለቆ ነው። ዛሬ በዓለም ላይ የሚወለዱ ሕፃናት ሁሉ በመናፍስቱ እይታ ውስጥ እንደገቡ የምናየው በጌታ መወለድ ዘመን የነበረው ሁኔታ በጥሞና ስንገነዘብ ነው። የመወለድ ኃይል በሉቃስ ወንጌል ምዕራፍ 1 ከቁጥር 31 እስከ 33 ላይ የሕያው እግዚአብሔር ቃል እነሆ ትጸንሻለሽ፣ ወንድም ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናልን፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ይለናል በሉቃስ ወንጌል ምዕራፍ 1 ቁጥር 35። የመወለድ ክብርና ድምፅ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይለናል በሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 11። ሐመሮሃ የተወለደውን ማግኘትና ማየት። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ።
መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። ሉቃስ 2 ከቁጥር 12 እስከ 17። የእግዚአብሔር ቃል በሥጋ መገለጥ። ይህ ምልክት ይሆንላችኋል፣ ሕፃኑ ተጠቅልሎ በግርግም ተኝቶ ታገኙታላችሁ። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ጢሞቴዎስ ምዕራፍ 3 ቁጥር 16። የተወለደው ሕፃን ተግባሩ። ልጅም ትወልዳለች፣ እርሱም ሕዝቡን ከኀጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። ማቴዎስ ወንጌል ምዕራፍ 1 ቁጥር 21። እርሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይለናል። አሁንም በማቴዎስ ምዕራፍ 3 ከቁጥር 11 እስከ 12። ሰይጣን ዓለምን ሲያሳየን፣ እግዚአብሔር ግን ልጁን አሳየን። የእግዚአብሔር ፍቅር የተገለጠው ለእኛ ልጅነትን በጎ ፈቃዱ ሰጥቶን አምላክነቱን ሳይተው ከመለኮታዊ ኃይሉ ሳይለይና ሳይከፈል ከእኛ ጋር በሥጋ ተዛመደ። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ዮሐንስ 1:14 ላይ በማለት የሚታየውንና የማይታየውን ያስገኘና የፈጠረ የእግዚአብሔር ቃል በሥጋ ተወለደ። ስሙም ኢየሱስ ክርስቶስ ነው። መድኃኒት የሆነ የተቀባ ንጉሥ ማለት ነው። የማየት ሥልጣን ከሩቅ እስከ ቅርብ። መጀመሪያ በተስፋ ማየት ቀዳሚ የእግዚአብሔር ሕዝብ የእምነት መርህና ለብዙሃን የእግዚአብሔር ሕዝብ ትውልድ የሚበቃ ራእይ ሆኖ ይገለጣል። ለበለዓም የተገለጠው ራእይ ያስከተለው ውሳኔ ወደ ትውልድ እንዲደርስና ለፍጻሜው የሚያበቃ ተግባር ላይ የተመሠረተ ነው። በባላቅና በበለዓም እይታ መካከል የእግዚአብሔር ሕዝብ ተገልጧልና ባላቅ ሕዝቡን ሞገሱን እያየ እየደነገጠና እየፈራ ያደንቃል። በለዓም ደግሞ ይረግማል። እዚህ ላይ እናስተውል። ሁል ጊዜ የምታደንቀው ዓይኖችህ እግዚአብሔር ሲከፍተው ብቻ ነው። በለዓም ለትውልዱ ራእይ አይቷል። አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል ይለናል ዘኍልቍ 24 ቁጥር 17 ላይ። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። በተስፋ ውስጥ ሆኖ እየናፈቁ በቀጥታ በማየትና ድንገት በመመልከት ሂደቶች መካከል ብዙ ሽንፈቶችና ውድቀቶች ይመጣሉ። ብዙዎቻችን ድንገት ማየት ስለምንፈልግ ተስፋ ውስጥ ለሚያስከፍለው ድካም ጊዜና ቦታ የለንም። በምቾትና በእንቅልፍ ውስጥ ሆነን ራእይ ማየት እንመኛለን። የማየት ሥልጣን ለሌሎች የሚበቃ መገለጥን ለማፍራት ከልብ ውስጥ የሚነሳ ጥልቅ የእምነት ፍላጎትና የተግባር መሻትን ከፍቅር ጋር ያስተሳሰረ መሆን ይኖርበታል። የማየት ሥልጣን በአምላክ በጎ ፈቃድና በጥበቃው ኃይል ውስጥ ያለው ወዳጅነት ለመግለጥ የሚመጣ ልዩ የፍቅርና የተስፋው ኪዳን በመሆን የሕያውነት ታሪክ እንዲኖረን የሚያግዝ ጸጋ ሆኖ እንዲታይ ያደርጋል። እግዚአብሔር ለእስራኤል ሕዝብ ሲል የበለዓምን አህያ አንደበት ከፈተ። አህያም በሰው ቃል ተናገረች። የበለዓም ዓይኖችም ተከፈቱ፣ አርቆም ጌታውን ተመለከተ። የጻድቃንን ሞት እኔ ልሙት በማለትም ወሰነ። በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ይለናል። የአባቶችን ራእይ የራስ አድርጎ መቀበልና መጠበቅ።
ዠረደሸት የበለዓም ወገን የሰብአ ሰገድ አባት እየተባለ የሚጠራው ዠረደሸት የተባለው ፈላስፋ ከሰው ተለይቶ ከትልቅ ወንዝ ዳር ተቀምጦ ዓለምን ሲመረመርና ሲመለከት ድንግል በብረት ሰሌዳ ኮከብ ላይ ሕፃን ታቅፋ ተስላ ያያል። ፈላስፋውም የድንግሊቱንና የሕፃኑን መልክ በሰሌዳ ብረት ላይ ተቀርጾ ለልጆቹ አሳይቶ ይህን ኮከብ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ከቦታው ድረስ ሄዳችሁ እንድትሰግዱለት እጅ መንሻ ግብር እንድታቀርቡለት በማለት ወርቅ፣ ዕጣንና ከርቤ አዘጋጅቶ ከአደራ ቃል ኪዳን ጋር አውርሷቸው ያልፋል። ሰብአ ሰገድም አባታቸው በወንዝ ዳር ተቀምጦ ያየበት ቦታ ላይ በየዓመቱ እየሄዱ ሱባኤ ይቆጥሩና ይጸልዩ ስለነበረ ዠረደሸት ያየውን ኮከብ እነርሱም በግልጽ በማየታቸው የአባታቸውን ራእይ እውነታ አረጋግጠዋል። በኦሪት ዘኍልቍ ምዕራፍ 22 ከቁጥር 5 እስከ 6 ላይ እንደተጻፈው በወንዝ አጠገብ በፋቱራ ተቀምጦ ይጠነቁልና በእርግማን መንፈስ ያሟርት የነበረው የእርግማን ሰው በለዓምን እግዚአብሔር ለውጦት ዘሮቹ የእግዚአብሔርን ራእይ እንዲያዩና እንዲጠብቁት በማድረግ የወንዝ ዳር የእርግማን ልጆች የነበሩትን በማፍቀርና በመመለስ የልደቱን ምስጢር ገለጸላቸው። በለዓም እንዲህ ብሎ ነበረ። የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ በማለት የገለጠለትን እውነት በማመን በሕልውና ውስጥ ተቀብሏል። የእስራኤልንም ክብር ሲገልጽ በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው እሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል ይለናል በኦሪት ዘኍልቍ ምዕራፍ 24 ቁጥር 6። በወንዝ ዳር ሆኖ ያዩትን ቃል መግለጥ የተጠበቀበትን ምክንያት ገልጧል። ራእይ ለሚገባውና ለሚያስፈልገው ሁሉ እግዚአብሔር በጎ ዓላማውን የሚያሳይበትና ትውልዱን በክብር ስጦታ ውስጥ እንዲኖር የሚያግዝ ኃይል በመሆን የሚመራ መኮስ ነው። ወደ ክርስቶስ የሚወስደው መንገድ በዓለማችን በሰው ልጆችና በሰማያውያን መላእክት ኃይሎች መካከል ያለፈ ልዩ መንገድ ወደ ክርስቶስ የሚወስደው መንገድ ነው። በሰው ልጆች መካከል የቃል ኪዳን ትዕቢቱን እና መላእክት መካከል መላእክቱን በመላክ በጠላት የተደፈረን የሰው ሕይወት በመታደግ ወደ ሰማያዊ የክብር ሕልውናና ወደ ምሕረቱ ፍቅር መልሶናል። የሰብአ ሰገል ጉዞ ወደ ክርስቶስ የሚወስደውን መንገድ መፈለግ፣ መያዝና መንገዱ እንዳይጠፋቸው መጠንቀቅ ነበረ። በጉዞው ላይ ብዙ ትግሎችና እልህ የሚያስጨርሱ ፍልሚያዎችም ገጥመዋቸዋል። ለእይታ መልካም መስለው የሚታዩ ክብራቸው የማይጠፋ ዝናቸው የሚያኮራ ኃይላቸው የማይደክም የሚመስሉ የወንዝ ዳር ልጆች በእምነት መንገድ ላይ ከፊትህ ቀድመው ይንጎማለላሉ። እነዚህን ጎምላሎች ቆመህ ማየት ስትጀምር በቆምክበት እንድትቀር ያደርጉሃል። የምትኖርባት ዓለም በሰው ልጅና በወደቀው የክፉ መንፈስ መላእክት መካከል ያሉት ውጊያዎች የሚታይባት ዓለም ናት። ለዚህ ነው ክርስቶስ በቤተልሔም የተወለደው። ይህ ታላቅ ምስጢር ነው። ክርስቶስ ሰውንና የወደቀውን መልአክ አልፎ በግርግም ውስጥ ተወለደ። እንዳይወለድ የሚታገል ኃይል ሊያየውም ሆነ ሊሰማው አልቻለም። የመወለድ ሰማያዊ ፈቃዱ የዘመኑ የአገሪቱ መሪዎችና ካህናቱ እንዲሁም የእስራኤል ሕዝብ አላወቁትም። ግን ወደ ክርስቶስ የሚወስድ መንገድ ነበረ። ካህናቱ በክብር ቦታ ሲጠብቁት በግርግም ውስጥ ተወለደ። የወደቀው መልአክ ከሩካቤ ሥጋ ከሰው ዘር አብራክ ይወለዳል ብሎ ሲጠበቅ በድንግልና ተጸንሶ በድንግልና ተወለደ። ወደ ቤተ መንግሥት ይመጣል ብሎ ሲጠብቅ ወደ ቤተ መቅደስ ሄደ። ወደ ዮርዳኖስም ወረደ። በግርግምም በመወለዱ የድሃ ልጅ ነው ብሎ ክፉ መንፈስ ቢንቀውም እረኞችና መላእክት አመሰገኑት። ሰብአ ሰገልም ሰገዱለት። ወርቁን ለንግሥናው፣ ዕጣን ለመሥዋዕቱ፣ ከርቤንም ለሞቱ ትንቢታዊ መግለጫ አድርገው ሰጡት። የሰው ፍቅር ስጦታና ወዳጅነት በሰብአ ሰገል በቤተልሔም ውስጥ ተጀመረ። ይህ ሁሉ የተከናወነው ሄሮድስን የዘመኑን መንፈስና ካህናቱን አልፎ ነው። በቅርብ ያሉትን የክርስቶስ መወለድ ርቋቸዋል። በሩቅ ያሉት ሰብአ ሰገል ግን የክርስቶስ መወለድ ቀርቧቸዋል።
በቅርብ ያሉት ካህናት የትንቢቱን ታሪክ ነው የሚያውቁት። ሰብአ ሰገል ግን ከሩቅ መጥተው ክርስቶስን ነው የሚያዩት። ሐመሮሃ የልደቱን ምስጢር ለካህናቱ ለምን ተደበቀባቸው? በወቅቱ ካህናት በሄሮድስ ተጽዕኖ ስር ሆነው መንፈሳዊ እይታቸው በኑሮ ላይ ብቻ ያተኮረና በክፉ መንፈስ ስለታወረ የእምነት መርኋቸውን ከልባቸው ውስጥ አውጥተው የራእይና የተስፋን ቃል ኪዳን ትርጓሜ እነርሱ በሚፈልጉትና በሚመቻቸው መንገድ በመተርጎም የራሳችን ክብር ማስጠበቂያ ስላደረጉት ሕግጋቶቹንም የአፋዊና የፈሪሳዊነት ሕይወታቸውን ዘመንና ዕድሜ መቁጠሪያ በማድረጋቸው ፍልስፍናውንና መናፍስቱን ከብሉይ ኪዳን ትምህርት ጋር በማዋረሳቸው ከትንቢት በስተቀር ራእይ አልነበራቸውም። ስለዚህ የክርስቶስን ልደት በቅርብ ሆነው ማየት አልቻሉም። ራእይ የሚያስፈልጋቸው ሰዎች በትንቢተ ነህምያ ምዕራፍ 13 ቁጥር 1 ላይ አሞናውያንና ሞዓባውያን የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና ይረግሟቸው ዘንድ በለዓምን ስለገዙባቸው ነው። ነገር ግን አምላካችን እርግማኑን ወደ በረከት ለወጠው ይለናል። የአባቶቻቸውን ታሪክና የእውነት መንገድ አጥብቀው ይዘውት የሚከተሉትን የአባቶችን ራእይ ተስፋ የሚያደርጉትን የእምነትን ኃይል መገለጥ የሚጠብቁትን አባቶች ላይ አድሮ የሠራውን መንፈስ ቅዱስ ዛሬም እንዲሠራ ከልብ የሚጸልዩና በጎ ፈቃድ ያላቸውን የአባቶች ራእይና ተስፋ እውን እስኪሆን ድረስ የሚጠይቀውን መሥዋዕትነት ሁሉ የሚከፍሉትን እንዲሁም ማመንና መታመንን የሕይወታቸው መርሆ ያደረጉ ሰዎችን ነው። በማየት ሥልጣን ውስጥ የአምልኮት መቅደም። በአምልኮት ውስጥ ሆነን እግዚአብሔርን ስንጠብቀው ቀጣዩ የራእይ መንገድ እያቃና ወደ ሕይወታችን በደስታ ይመጣል። የምትጠብቀው ተስፋ ከአንተ አልፎ ወደ ትውልድ እንዲደርስ ከእግዚአብሔር ጋር አብረህ ትወስናለህ። ለምሳሌ ስምዖን አረጋዊ የተቀባውን የክርስቶስ ተወልዶ እስኪያይ ድረስ ሞትን እንዳይሞት ረጅም ዘመን በመንፈስ ቅዱስ ታግዞ በመኖር ክርስቶስን አይቶ ታቅፎታል። ስለዚህ ራእይ የሚያዩ አባቶች ራሳቸውን በትውልድ ውስጥ ተርጉሞ ይኖራሉ፣ ወይም ራእያቸው በትውልድ ውስጥ ተተርጉሞ ይኖራል። ስለዚህ ለራእይ እይታና እውነትነት መገለጥና መኖር ዋናው መርህ በአምልኮት ውስጥ የሚመጣው መንፈሳዊ ኃይል መቀበል ነው። ስለዚህ ሰብአ ሰገል ሩቅ አገር ሆነው የጌታን መወለድ ለማወቅ የበቁት የአባቶቻቸውን የራእይ ፋና በመጠበቅ የከፈሉት መሥዋዕትነት አደራን የማክበርና የመያዝ ፍላጎት እንዲሟላ ያደረገው ዋና ምክንያት የአምልኮት ኃይላቸው ጥንካሬ ነው። በመዝሙር 33 በቅንፍ 34 ቁጥር 15 ላይ የሕያው እግዚአብሔር ቃል እንዲህ ይለናል፣ የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና። አምልኮት የጎደለውና ራእይ የሌለው አገልጋይ መሪና ሕዝብ የራእይ እጦት የሚያሰቃየው ከመሆኑ በላይ እረፍት የሌለው በረከት ያጣ ተከታይ ትውልዱ የሚጨነግፍ በፍርሃት የደቀቀ ጠብና ጥላቻ የነገሰበት ፍቅር፣ ሰላም፣ ጸጋና ሞገስ የራቀው በመሆን ክፋትና ግፍ የሚያመጡትን እርግማን የሚጠብቅ ሆኖ ይኖራል። የማየት ሥልጣን በመገለጥ ላይ መገለጥ ነው። በለዓም የእስራኤልን ክብር በሩቅ አየሁ፣ ነገር ግን በቅርብ አይደለም በማለት ለትውልዱ የራእይን አደራ አሳልፎ በመስጠት ድርሻውን ተወጣ። ተተኪው ዠረደ እሸት የስብዕና ኑሮውን እየመራ ራእዩን በመጠበቅ ያገኘው መገለጥ በብረት ሰሌዳ ላይ ጽፎና ቀርጾ ለትውልድ አስተላለፈ። ሰብአ ሰገል ከዚህ በመነሳት የተጠበቀውን ኮከብ የማየት ሥልጣን አገኙ። ኮከቡን ተመልክተው በእሱ እየተመሩ ወደ አባቶቻቸው የነገሯቸውን የጌታችንን መወለድ በክብርና በአምልኮት አገኙት። ይህ የሚያረጋግጥልን የአባቶቻቸውን የራእይ ጥበቃና ተስፋ ሁሉ ማጠናቀቂያው የአምልኮት ስግደትና የአምልኮት ስጦታ መሆኑ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው ይለናል መዝሙር 32 በቅንፍ 33 ቁጥር 12 ላይ።
የማየት ኃይል ሲገለጥ ኃያሉ አምላክ እግዚአብሔር ሰብአ ሰገልን በአባቶቻቸው ምትክ ዮሴፍን፣ በነቢያት ምትክ ድንግል ማርያምን፣ በአባቶች አምልኮትና የተስፋ ቃል ፍጻሜ ኢየሱስ ክርስቶስን በቤተልሔም እንዲያዩ አደረገ። እግዚአብሔር ሲሰጥ ሁሉንም የሚያሳይና ለሚኖረው ምትክ አለው። ራእይ ሲያድግ ምትክ ታገኛለህ፣ ታያለህ። ከዚህ በኋላ የሚያስፈልገው መኮፈስና መታበይ ሳይሆን ለሚታየውና ለተገለጠው በመንበርከክና በመስገድ አምልኮትን በሕልውና ውስጥ መግለጥ ነው። ከዚህ በኋላ ወደ ሄሮድስ ዓለም እንዳትመለስ እግዚአብሔር ሌላ መንገድ ያሳይሃል። ከእግዚአብሔር ስጦታዎችና በቸርነቱ ጥበቃ መካከል ያለው ድንቅ ነገር ቢኖር ዲያብሎስ የሸመቀውንና ክፉዎች የደበቁትን መንገድ ቀድሞ ምስጢሩን በመግለጥ አንተን ለማዳን ያለው ፍቅር ከምንም ነገር ጋር ሊወዳደር አለመቻሉ ነው። በመጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም ይለናል። ስለሆነም የማየት ብቃት ከአባቶች አምልኮትና የተስፋ ራእይ ውስጥ የሚፈልቅና የሚመነጭ ኃይል ነው። ራእይ አንተነትህን የሚያሳይ መስታወት ሳይሆን አንተ ሌላውን የምታይበት ከሰማይ አምላክ የሚሰጥ የእግዚአብሔር ምስጢር ነው። ሰላም፣ ፍቅር፣ ትዕግሥትና ዕረፍት የምታገኘውም ከጌታ ጋር ባለህ ምስጢርና በምትገልጠው ሃይማኖት ውስጥ በምትጠብቀው ተስፋ ላይ ሕልውና ሲቀረጽ ነው። አስተውል። አንተ ድንገት እንደ እንጉዳይ ከመሬት ውስጥ ብቅ ያልክ ፍጡር አይደለህም። ወይም ሳይንቲስቶች እንደሚሉት የገመሬ ዝንጀሮ ዘርም አይደለህም። በእግዚአብሔር ራእይ ውስጥ ከኖሩና ከተስፋቸው ጋር ከተገናኙ አባቶች የተገኘህ ትውልድ ነህ። ሰው ሰራሽ በሆነና በራስህ ሳይንስ ራስህን ማየት ስትጀምር ግን ራስህን የዝንጀሮ ዘር ነኝ ብለህ ራእይ አልባና አፍራሽ ትውልድ አፈራህ። አራት ማዕዘን መንገድ ላይ ሆነህ አንተ በሚፈርሰው በኩል ቆመሃል። የማየት ብቃትን ጊዜ፣ ዘመንና ሰው ሊሰጡህ አይችሉም። የማየት ብቃት ምንጭና ኃይሉ ማየት ከቻሉት ከአብራክህ ጎን ስትሰለፍ ወይም በአርአያቸው ውስጥ ስትወለድ ሲሆን በዛ ውስጥ የራስህ ዕድልና የታሪክ መገለጥ ፈርና ዱካ ታገኛለህ። የጠላትህን ብልጠት፣ የተደበቀ የሚስጥር ሴራና የውጊያ ስልትም ይገለጥልሃል። ያን ጊዜ በጠላቶችህ በራእይና በተስፋ መካከል ያለው አቅጣጫ ተለይቶ አንተ ከእግዚአብሔር ጋር የምትሄድበት መንገድ በአምልኮትና በፍቅር ለሌላው እየተገለጠ ይሆናል። ስለዚህ እግዚአብሔር ለአንተ ጋሻህ ነው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ እንደሰፈረው አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። ይህ የተስፋው ቃል ለአንተ የሚሠራ የእግዚአብሔር መንግሥት ሕግ ነው። የእግዚአብሔር ጥበቃና የሰጪነት ኃይሉ የሚገለጠው በአንተ ድካም ብቻ ሳይሆን ወደ በረከት በሚመራህ ምሪት ውስጥ ካለው ጥበቃ ጋር ተቀናጅቶ ተስፋህን ወደ ተግባር ለመለወጥ እግዚአብሔር አስቀድሞ በሚያዘጋጅልህ ስጦታ ውስጥ ዕድልህ እንዲያዝ የአምላክ እይታን አንተ ተካፋይ እንድትሆን በተቀበልከው እምነት ውስጥ ያመቻችሃል። ስለዚህ ጠባቂህም ዋጋህን የሚያሟላ ድካምህንም ቀንሶ በበረከት መንገድ እንድትሰለፍ እግዚአብሔር እንደሚያግዝህ የአብርሃም ምሳሌነት ታላቅ ማረጋገጫ ነው። የሄሮድስ በክፋት የማየት ሥልጣን። በሥልጣን ዙሪያ በክፉ ማየት ድንገት የሚነሳ ጉዳይ ሳይሆን የክፉ እይታዎች ምንጭ በክፉ የመኖር ጠባይ በግልጽና በስውር በትልቅነት ውስጥ ተደብቆ የሚገኝና ጊዜ ሲያመቸው የሚፈነዳ ድማሚት ነው። የአይሁድ ንጉሥ ወዴት ነው የሚለው ጥያቄ ዝነኛው ንጉሥ ሄሮድስን በድንጋጤ አቅም አሳጣው። ንጉሥነቱ፣ ታላቅነቱና ኃያልነቱ ግን ፍርሃቱን አላስወገደለትም። ይልቁንም ተጨማሪ ፍርሃትንና ስጋት ፈጥሮበት ሄሮድስ ሥልጣኑን በመጠቀም ክርስቶስን አገኘዋለሁ በሚል ግምት በቤተልሔም ሕፃናት ላይ የሞት መቅሰፍትን አወረደባቸው። በክፋት የማየት ሥልጣን በየዘመኑ የሚነሳ ሲሆን በመንፈሳዊውና በዓለማዊ ትውልድ ውስጥ ከግል ጥቅምና ከክፉ መንፈስ ግፊት
ጋር ኅብረት በመፍጠር ለግፍና ለተንኮል ሥራ የማያቋርጥ ሴራ በመሆን ማጠናቀቂያው በሥጋ ፈቃድና በክፉ መንፈስ ተጽዕኖ ስር ሆኖ ማስተዋል በሌለበት ሕሊና በመመራት በሌሎች ላይ ውድቀትን በማንጸባረቅ ይገለጣል። የሄሮድስ ሥልጣንና ሕይወትም የዚህ አንዱ አካል ነበረ። በመንፈስ አንድነትና ልዩነት መካከል ያለው የግፍ ጅረት። ብዙ ጊዜ የምንዘነጋውና የምንረሳው ነገር ቢኖር በሰውና በጊዜ መካከል ያለውን የመንፈስ አንድነትንና ልዩነትን ነው። እነዚህ ሁኔታዎች ለዘመናት እውነተኞችን እየተፈታተኑ ስጋትና ችግር የሆኑ ሰዎችን ዓለማችን አስተናግዳለች። ለዚህ ማሳያ የሚሆነን ደግሞ የዘመኑን መንፈስ የማይወዱና የማይቀበሉ ሆነው በእምነትና በእውነት ለኖሩት ሰማዕት ላይ የደረሰው አደጋና መከራ ስንመለከት ነው። የሰማዕታትን ታሪክ ስናስታውስ ከዘመኑ መንፈስ ጋር አንድነት ስላልነበራቸው ሥጋዊ ሕይወታቸውን ስለ እምነትና እውነት መሥዋዕት አድርገው ማቅረብን መርጠዋል። ለእምነት የሚሆን የመንፈስ አንድነት የሚመነጨው የአማኙ ሕይወት ለእግዚአብሔር አምላክ ከሚሰጠው የተግባር አምልኮት ካለው ራእይና ጽናት ውስጥ ነው። እግዚአብሔርና ሰው በፍቅር ሲገናኙ የሌላው የመንፈስ ልዩነት ይገለጣል። የመንፈስ ልዩነት የሚታወቀው ደግሞ የጸጋና የሞገስ ኃይል በበላይነት ወደ ጌታ በቀረበው ሰው ላይ ሲገለጽ ነው። ለእግዚአብሔር ክብር መለየትን መንፈሳቸው ክፉ የሆኑ ሰዎች፣ ሕዝቦችና መሪዎች አይወዱትም። ለእግዚአብሔር ክብር ስትለይ እግዚአብሔርም ኃይሉን፣ ክብሩን፣ ጸጋውንና ሞገሱን በመግለጥ በአሕዛብ ላይ ሁሉን ቻይ ቸርነቱን ማዳኑንና በረከቱን ለትውልዱ ሁሉ ይገልጻል። ይህንን በአብርሃም ጥሪ ውስጥ እናስተውላለን። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ ይለናል ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3። ሄሮድስና የእስራኤል ካህናት የመንፈስ አንድነት ሲኖራቸው፣ ሰብአ ሰገልና ሄሮድስ ግን የመንፈስ አንድነት የላቸውም። ሰብአ ሰገል የሚፈልጉት የአይሁድን ንጉሥ ነው። የአይሁድ ካህናት ደግሞ ሄሮድስን ይፈልጋሉ። ጌታን የማያየው ትውልድ የልብና የታሪክ ድፍረት፣ ተንኮልና ደባ፣ የግፍ ፈቃድና የርኩሰት ሕይወት ይዞ ለጥፋት በቤተልሔም ትውልዶች ላይ ያደባል። በእርግጥ የመንፈስ ልዩነት ቢኖርህም ሄሮድስን ካላለፍከው ክርስቶስን አታየው። አንተ ሰው አንድ ነገር ልንገርህ። አሁን ያለህበት ሕይወት ሰውንና ዓለምን በማየት ያባከንከው ጊዜ የአንተኑ መልሶ የተንኮልና የግፍ ሥራ ትርኢት ማሳያና ዕድሜህን የሚነዱህና አቅምህን ማገዶ አድርገው እንደገና ተገልብጠው ጠላትህ ሆነው ከፊትህ ቆመዋል። ኑሮህን፣ ታሪክህንና ሕልውናህን በክፉ ዐይኖቻቸውና አንደበታቸው መርዘውብሃል። አስተውል፣ ሄሮድስ እንዲህ ነው። ስለዚህ አሁን ኢየሱስ ክርስቶስን ለማየትና በፊቱ ተንበርክከህ ለመስገድ አቋም ይኑርህ። ክርስቶስን ከእናቱ ጋር በእናቱ እቅፍ ስታገኘው እንዲህ ትዘምራለህ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። አምላኬና መሸሸጊያዬ ነው። መዝሙር 90 ቁጥር 1። እግዚአብሔርም ለአብርሃም እንደተናገረው አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው ይለናል በኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ። ሰብአ ሰገል ክርስቶስን ካገኙት በኋላ ወደ ሄሮድስ አልተመለሱም። ሁሉን ቻይ ጌታህን በእናቱ እቅፍ ውስጥ ሆኖ ካየኸው በኋላ ሄሮድስን ማየት ለአንተም ምንም አይደለም። ይህንንም እውነት ከሰብአ ሰገል የአባቶች አደራን የመጠበቅና በእምነት ታማኝ ሆኖ መቆየትን ትምህርት ታገኛለህ። ሐመሮሃ ሄሮድስ ሕፃናትን የሚፈጅ ንጉሥ ነው። ክፉ ራስ የራሱ ንጉሥ ነው።
በክፋት ያነገሰ መንፈስ ፍጻሜው የጥፋትና የእርግማን ታሪክ ማሳየት ነው። ምንጊዜም የሄሮድሳውያን ርዕዮተ ዓለም ሀብትና ሥልጣንን ከሌላው ለመንጠቅና ይዞ ለመኖር የሚያደርጉት ሩጫ ነባር ለሆኑና ለቅድስና አምልኮት፣ ለሥነ ምግባር ግብዓትና ለመንፈሳዊ የተጋድሎ ታሪክ ማጨናገፊያ በመሆን የውድቀት መንፈሶችን ያረካሉ። በደም አፍሳሽነት የሚረካ መንፈስ መኖሪያዎች በመሆን ለሰውና ለምድር ለእንስሳውና ለአራዊቱ መከራ ሆነው ያልፋሉ። በሄሮድስ ዘመን የኢየሩሳሌም ሕፃናት አላደጉም። ከነ ልጆቻቸው የተጠሩ እናቶች ሁሉ ልጆቻቸውን አጥተዋል። በሄሮድስ ዘመን እናትና አባቱን ሮጦ የሚቀብር አልነበረም። የሄሮድስ ዘመን እናትና አባት ቁጭ ብለው ልጆች የሚቀበሩበት ዘመን ነበረ።